ስማ ኢየሱስ አምላክ ከሆነ ለምን በፍጥረት ሁሉ በፊት በኩር ተባለ? ከማሌ ቆንጆ ጥያቄ ጠይቃል። መልሱ በጣም ቀላል ነው። በደንብ ካዳመጠ ይገባል። ቀጥል ልስማ። መጀመሪያ በደንብ እንዲገባ ሙሉን አውድ ለመረዳት ከፍ ብለን ሙሉን አንብበው። እርሱም የማይታይ አምላክ ምሳሌ ነው። ደንብ አስተውለህ አንብበው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት ሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና እርሱ ተፈጥሯል። አስተውለሃል አይደል? ከማን ሁሉ ነገር በኢየሱስ ተፈጥሯል። ሁሉ ነገር የተፈጠረውም ደግሞ ለእርሱ ለኢየሱስ ክርስቶስ ነው እያለ ነው። ፍጥረት የተባሉ ነገሮች ሁሉ ማለትም በሰማይ ያሉት ቢሆኑ ወይም በምድር ያሉት ቢሆኑ ወይም ደግሞ የሚታዩት የተፈጠሩት ሁሉ ነገሮች በኢየሱስ ክርስቶስ እንደሆነ ይነግረናል። እንግዲህ ተመልከት፣ እዚህ ክፍል መሰረት አንድ ፍጥረት የተባለ ነገር ሁሉ የተፈጠረው በኢየሱስ ክርስቶስ ነው። እዚህ ከአውዱ ስንረዳ ፍጥረት የሚለው ቃል ራሱ አስገኘው ወልድ ነው ማለት ነው አይደል እንዴ? ከማን አዎ፣ ብራቮ ከማን ልክ ነህ። ስለዚህ ጥያቄ መሆን ያለበት ኢየሱስ ፍጡር ከሆነ ራሱን በራሱን የፈጠረው እያለ ነው ብለህ ታስባለህ? አይ እኔ እንጃ። ትንሽ ቆይ፣ ከፍጥረት በኩር ለምን ተባለ? እሱንም በቀላሉ አስረዳ። ክርስቲያን በተጻፈበት ቋንቋ በኩር ወይም ክርስቶስ የሚል ቃልን የሚጠቀመው ቅጽል አስቀድሞ የተወለደ ልጅ ሊያመላክትበት የሚችል አግባብ ቢኖርም አውዱ መሰረት ስልጣን፣ የበላይነትን፣ ተወዳጅነትን፣ የሆነ ግንኙነትን ለማሳየት የሚገባ ቃል ነው። በኩር ያለ ስልጣን ምናምን ትላለን? ከማል ላስረዳ። ተረጋጋና ላስረዳ እኮ ነው። እሺ ቀጥል። አንተ እንዲገባ ቀላል ምሳሌ ሰጥቼ ላሳየህ። ዘፍጥረት ምዕራፍ 25 ላይ የያዕቆብ ወንድም ኤሳው በጣም ተርቦ ወንድሙን ያዕቆብን ምግብ እንዲሰጠው ይጠይቀዋል። ያዕቆብ ለወንድሙ ሲመልስ ምግብ እንድሰጥህ ያዕቆብ በመጀመሪያ ብኩርናህን ሽጥልኝ አለው። ምግብ እንድሰጥህ ምን አድርግልኝ ያለው ይላል? ብኩርናህን ሽጥልኝ። ያዕቆብ ብኩርናህን ሽጥልኝ ሲለው ምን እያለው ይመስላል? ቀድሜ ድጋሚ ልወለድ እያለው ነው ማለት ነው? አይ እሱማ ታላቅ የመሆን ክብርህንና መብትህን ለእኔ ስጠኝ እያለው ነው። ማሌ ጀግናው፣ በጣም ልክ ነህ። ሌላ ምሳሌ ልጨምርልህ። በትንቢተ ኤርምያስ ውስጥም ተመሳሳይ ሀሳብ እናገኛለን። ምዕራፍ 31 ላይ እንዲህ ይላል፣ ኤፍሬምም በኩሬ ነውና። ከማል ልብ አድርገህ በደምብ ስማ። ኤፍሬም የዮሴፍ ሁለተኛ ልጁ ነው። እዚህ ጋር ግን በኩር ተብሏል። እዚህ ክፍል የምንረዳው ነገር ኤፍሬም ቀድሞ መፈጠር ወይም ቀድሞ መወለድ ሳይሆን ኤፍሬም ከሌሎቹ ልጅ የበለጠ ክብር፣ ተወዳጅነትና መብትነት እንዳለው ያሳያል። ደንብ እየገባ ነው አይደል ከማሌ? አዎ። በጣም አሪፍ። አንድ ምሳሌ ለመጨረሻ ልጨምርልህ። መዝሙረ ዳዊት ላይም እግዚአብሔር አምላክ ዳዊትን እኔም ደግሞ በኩር አድርገዋለሁ ከምድር ነገሥታትም ከፍ ይላል ይለዋል። እንግዲህ አሁንም ዳዊት ለቤተሰቡ የመጨረሻ ልጅ ነው። በንግስና ደግሞ በእስራኤል ታሪክ ሁለተኛ ንጉሥ። እዚህ ላይ ግን በኩር ተብሏል። አየህ፣ በኩር በዚህ ላይ የሚያመላክተው በጊዜ መቅደምን ሳይሆን በክብር መብለጥን ነው። ስለዚህ ኢየሱስ ከፍጥረት ሁሉ በፊት በኩር ነው ሲልን የፍጥረት ሁሉ ወራሽ ወይም ደግሞ የበለጠ መሆኑን የሚያመላክት እንጂ መጀመሪያ የተፈጠረ መሆኑን የሚያሳይ አይደለም። ለዚህ ጠቅላይ ሳረግልህ ይህ የጠየቀው የመጽሐፍ ቅዱስ ክፍል የኢየሱስን ታላቅነት በዝርዝር የሚናገር ሲሆን እዚህ ክፍል ላይ ደግሞ ጌታችን ኢየሱስ ክርስቶስ የፍጥረት ሁሉ ባለቤት ሁሉን የፈጠረ መሆኑን ይናገራል። ፍጥረት ሁሉ ደግሞ የተፈጠሩት ለእርሱ መሆኑን እንመለከታለን። እዚህ የተነሳ ኢየሱስ ከፍጥረት ሁሉ የበለጠ መሆኑን የነገረን ነው ማለት ነው። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግና ላይክ አድርጎ ጨርሶ ማየት እንዲሁም በመጨረሻ ጠቃሚ ሆኖ ካገኛችሁት ለሌሎች ሼር ማድረግ የአገልግሎታችሁ አንድ አካል ነው። አብራችሁን ለማገልገል ስለምታደርጉት ነገር ሁሉ ከልብ እናመሰግናለን።